ደህና አደራችሁ ኢትዮጵያ ወንዶች፣ እንዴት አደራችሁ? ዛሬ እናንተ ነገር ትዝ አለኝና የሆነ ነገር ልመክራችሁ ብዬ ነው የመጣችሁ። ኢትዮጵያ ወንዶች ሰናችሁ። ቆይ ኢትዮጵያ ወንዶች መቼ ነው እናንተ መቼ ነው እንደ ፈረንጅ የምትሆኑት? መቼ ነው? እስቲ ቆይ ሁላችሁም ሳይሆን አንዳንዳችሁ መቼ ነው እንደ አረብ እንደ ውጭ ሀገር ሰው እንደ ፈረንጅ የምትሆኑት? መቼ ነው? ቆይ መቼ ነው? አሁን የአረብ ሚስት ሰውዬ ስራ ሄዶ ሲመጣ ሻወር ገብታ ከስራ ቀደም ብላ መታ ሻወር ገብታ ስራም ይኖራት አይኖራት ሻወር ገብታ ቁምጣ ለብሳ ስልኩን የጎረጎረች በርድ ልብሱ ሴት ገብታ ኤሲውን ከፍታ ስልኩን የጎረጎረች ባሊውን ትጠብቃለች። ባሊው ልክ በር ሴት ይደርስ ደግሞ አላ ይላታል። ሰላም አለይኩም ሐቢብቲ እያለ አንገቱን ስር ቅንድሙ ስር እንደዚህ ይስማታል እያላት ማይ ላቭ ይላታልና ማብራቱን ይዘጋሉ። በርድ ልብሱ ስር ገብቶ ይተኛሉ። ሰውየው ልብስ ቀይሮ ያ የኢትዮጵያ የመንግስት ሰራተኛም ይሁን የቀን ጆርናታ ሰራተኛም ይሁን የትም ሰራተኛ ይሁን ይመጣል። እርሻ አሽቶም ይመጣ በሬም ይሆነ እንዴት ነው ያለው? ሳልገባ እኮ ነው በር ላይ እኮ ሳልገባ ይጨዋል። ሳልገባ እኮ ነው ጨው ያለ በሬም እንደዚህ ማን እንደዚህ ያደረገው? ጭዶ ምን ነው የበላው? ከፍቶ የት አለ? ልጆቹ የት ሄዱ? ሳልገባ እኮ ነው ጨው አስተፈርላህ ላዚም እናንተ ሻይ ጠጥቼ ነው አፌ ምን ነው ስብሃን ወልድ ፈስ ቅዱስ ሰላም እና ይጨዋል። እሷ ደግሞ ወይ ከህፃኑ ጋር ናት ወይም ኩሽና ውስጥ ናት ወይም ደግሞ ያፈረደበት ከሰል ውስጥ ናት። ከሰል ቡና እያፈላች ነው በማንደጃ አልፈረደብኝ እዛ እጄ ልተቀረቀር ነው እኔም እያፈላች ነው። እሱ ይሄ አይሰማትም። ለምን ነው ልጆቹ አለ ምን ያሰራሽ ነው ደግሞ ምንድን ነው ዶኬ ነው እንደ ሽሮ ነው እንደ ይላል ደግሞ ከዘና አለክ መጀመሪያ ስጋ ጠብሳ የምትጠብቅ ዱቄታ ኢትዮጵያ ምን እንዳስጠሉኝ ማርያም አልገባም ነው እንደው ግቢ አሁን እኔ ደግሞ ያጋጠመኝ ነገር ልንገራችሁ በአጭሩ። እኔ ዱባይ ቦይፍሬንድ አለኝ፣ ኢትዮጵያ ባል አለኝ። የኢትዮጵያ ባል ሲደውለው የዱባይ ባል ሲደውለው ልዩነታቸው የዱባይ ባል ጓደኛዬ ሲደውል አሎ እሱ ጋር ያወራ ያለ ሴትዮ ትደውላለች። ቻው ሳልለው ቶሎ ብዬ ሴትዮን አነሳለሁ እንጀራዬ ስለሆነ እሷን ጨርሼ ተመልሼ አወራዋለሁ። ምን ሆነሽ ነው ስለኝ የሰውዬ ሴትዮ ደውላብኝ ነው። ሴትዮ ደውለሽብኝ ነው? አዎ። ኦኬ ጨርሰሻል? አዎ። የለ በርቺ የኔ ፍቅር አይዞሽ ያልፋል ጠንከር ብለሽ ስሪ ምናምን ብሎ አስበርቶኝ ይዘጋብኛል። ይሄ ደግሞ ባሌ ነው። እሱ ጋር እያወራ ያለ ሴትዮ ትደውላለች። ቶሎ ብዬ ቻው ሳልለው የሴትዮን አነሳለሁ። የሴትዮ ሲያነሳ ኢሞት ትጠፋለች። ተመልሼ ትደውልለት ቆይ አንቺ ከማን ጋር እያወራሽ ነው? ምን ሆነሽ ነው? ቆይተሽ ደወልሽልኝ ምንድነው? ዘጋሽብኝ እኮ ዶሮ ላይ እኮ የዘጋሽብኝ ምን ሆነሽ ነው? ቆይ ተቀይረሻል። ምን አገኝተሽ ነው? ምን ብላ ዶቆሮ ጨውራስ ምን የማታውቀው ማይም ከማይም ጋር አሁን ገብተን ባልና ሚስት ልንሆን እዚህ ተሰቃይተን ሰርተን እዛ ገብተን ስቃያችን ቁምጣ ልበስ ራስ ግን ወቅ ካለለክ ትላምጣልክ እኔ ንብረት ምናምን ጥብስ ምናምን የሰው ሚስት ይኸው ትተውኝ ባካችሁ።